እንደምን አላችሁ ቤተሰቦቼ? እፎሃለው ክሙ ሰባ ቤቴ። How are you doing my family? አካም ጅርቱ ማቴ ወንቲያ። አው ለረጅም ጊዜ እንደጠፋው አውቃለሁ። አሁን ግን ተመልሻለሁ። ስለዚህ ትምህርታችንን እንቀጥላለን ማለት ነው። ተከታተሉኝ። ያው እንደሚታወቀው በራሳቸው ቁጥር ከሚጠቀሙ ሀገራት መካከል ኢትዮጵያ አንዷ ናት። ስለሆነም ኢትዮጵያ የራሷ ቁጥር አላት። ይሄን ቁጥር ማወቅና መማር የዜግነት ግዴታ ነው ብዬ አሳስባለሁ። ስለዚህ ከዚህ በፊት የጀመርነውን ትምህርት አሁን እንቀጥላለን። ይሄ ለመጀመሪያ ያክል ነው። ምክንያቱም ከዚህ በፊት ብዙ ተምረናል። ነገር ግን በመሃል ተቋርጠው ስለነበረ ከዚህ እንጀምራለን። በጣም ጥቂት ነገሮች ናቸው የተጨመሩበት። የሆነ ሆኖ የሚለው የኢትዮጵያ ቁጥሮች ነው። የኢትዮጵያን ቁጥሮች እንደ ከዚህ በፊቱ ሌላ ጊዜ እየጻፍን ነው የምንማማረው። ለዛሬ ግን የተጻፈውን እናነባለን። ስለዚህ እቺ ቁጥር አንድ ናት። እቺ ደግሞ የአረብኛ ቁጥር አንድ ናት። አንድ ዞሮ ዞሮ ሲነበብ አሃዱ አንድ ዋን ቶኮ ጀና ኦሮሞ ይፈዳል። ክልኤቱ ሁለት ቺው ላም ሰለስቱ ሶስት ትሪ ሰዲ አርባዕቱ ኮሜንት አድርጉ እዚህ ጋር አራት ፎር አፉር አምስት አምስቱ አምስት ፋይቭ ሸን ስድስቱ ስድስት ሲክስ ጃ ሰባቱ ሰባት ሰቨን ቶር ስምንቱ ስምንት ኤይት ሰዴ ተስዓቱ ዘጠኝ ናይን ሰገል